የኔ ፍቅር ስለኔና ስላንቺ ግን መች ነው ለአባትሽ የምትነግሪያቸው? ማቲዬ ነገ ዛሬ እያልኩኝ እኮ ደግሞ አባዬ ከሄደበት አልመጣለኝ እንጂ እኔማ ለመናገር በጣም ነው የቸኮልኩት። የሆነት እሺ በቃ ችግር የለውም አትጨነቂ። ከዛ በፊት ግን ለምንድን ነው ቤትን ማታሳየኝ? እኔ እንኳን ቤቴን ይኸው ልቤን ክፍት ታርጌልሽ የለ እንዴ? እውነት ታየዋለሽ። እንደውም ቤቲን ይዘሻት መጥተሽ በዛው መተዋወቃታለሁ። ጉረኛ ነክ በልግባ ወደ ቤት። ወራጃል ቦርሳዬ ማን ወሰደው? እሺ ውረድ ውረድ፣ ይፈተሽ። ነይ ውረጅ አንቺ። ይሄ ማን ነው? የኔ ነው። ታዲያ ይሄ ማን ነው? እኔ እንጃ። ሌባ ማትረባ። ልዘጋው ነው ጭራሽ። እንዴ ዳጊ መጣን። አንተ የተመታ ምንም ለማስመሰል እንዳትሞክር። ያወራውን ሁሉ ሰምቻለሁ። ዳጊ ማለት እንትን እኮ ነው አላ ማለት በጣም ሶሪ። አካትክለስለስ ሶሪ ምናምን ትላለህ እንዴ? ቆይ ምንድን ነው ሲስ ቺክ ምናምን አለህ እንዴ? ቺክ ተፎግራለን በዚህ ሰዓት ቺክ? ይኸውልህ ያለ ዳጊ ምን ብዬ ላስወቅ? ስለገና ምንም ያላወራሁት ልጅ ቺክ ምናምን አይነፋም። አንተ ጎረምሳው ከሴት የማጠፈው ሰውዬ ምንድን ነው? ቆይ አንተ ይሄ ይከብዳል እንዴ? ቺዳል
ኧረ አይደብራል እናቴ አንተ ትናንት አውቃት ዛሬን ካመተለሽ እንዴት ብዬ ነው አንተ ቺኬ ምናምን ብዬ ማለት ትፎግራለህ እንዴ ዳጊ አንተ እኔ ወንድምህ እኮ ነኝ ምንድን ፈታ ብላ አዋራኝ ቆይ ምንድን ነው የአሁኗ ቺኬ የወደፊቷ ሚስቴ ብለህ ነው የምታስታውቀኝ እንዴ ሚስቴ ትፎግራለህ እንዴ ኧረ አይነፋም በእናትህ ኧረ ምንም አልፎገርኩም በል እስቲ በእናትህ ከሳሚ ጋር ቴካዊ ይዘህ ነው ስለ ቺካ በኋላ እናወራለን ቀስ ማመናል አይ ሲሳይ አቤት እስቲ ቀና በል እባክህ የትኛው ደፋር ነው እንደዚህ ያደረገ ዳጊ ማለቴ ለሰፈሩ አዲስ መሰለኝ አቃለ ምንም ባላረጉ ጠበጠ አሁን ወዴት ሄድ ኧረ ዳጊ አያሳስብህ ለእሱ ጀለሶች ተዘጋጅተውለት ታሳየኛል ዋጋውን ነው የምሰጠው ሴትዮ በሩን ይክፈቱት አይ ካሉ ግን በግንብ ላይ ገብቼ ያን የደበቁት ወጠምሻ ሌባ አወጣዋለሁ አከል ልጅ አሁን ቤት ውስጥ የለም ባከል ለምን ስለ ወንድ ልጅ አምላክ ራሴ ነግርሃለሁ ሲመጣ ባከል አዴ ዳጊ ምን አይነት ደፋር ሰው ብትሆን ነው ባክ ወንድሜ መቴ ላክልኝ እንደውም ለህግ ባለማስያዜ ልታመሰግነኝ ይገባል አንተን ማንም ባርኩ ቆይ ማን ነው ታውቃለህ ወንድሜ እኮ ነው ከነ ወንድም ገደል መግባት ትችላላችሁ ምንድነው ያደረኩት አላጠፋውም አይደል አልተሳሳትኩም አዎ ትክክል ነኝ ምንም አላጠፋው ማቲ የእውነት የሆንከውን ነገር ብትነግረኝ እኮ ጭንቀት ይለቅ ነበር አይ ችግር አልነበረው እንዴ አሚን እኮ ነኝ ማቲ ቋንዴ መልሼ እደውላለሁ ቤቲ ምን ይሻል ትንሽ ስለማመኝ ነው በእናትሽ ቀረሽ አሚን ምን ነው ችግር አለ አው ነገር ነግርሻለሁ አባዬ ሊያወራሽ ፈልጎ ኬት ላምጣሽ ስልክሽን ደግሞ በተደጋጋሚ ሞክር ዝግ ነበር አባዬና ምን ያወቅሽ እንዴት አድርገልሽ
አረ ማዘር ትንሽ ጊዜ እንኳን ይረጋጉ ይጠብቁኝ። የራስ ጉዳይ ስለሱ አይመለከተኝም። ቤቴ ልቀቅልኝ፣ ናውጣ ዛሬው ነው። የሚከራይ ቤት እንኳን ላገኝ እንጂ እንዴ እኔንም ተረዱኝ። አይመለከተኝም። ቤቴ ልቀቅ፣ ናውጣ። ግብዳው ምን ሆነህ ነው? ያው ቤቱን ልቀቅ አሉኝ። እኔ አሁን በዚህን ሰዓት የትስ ቤት አገኛለሁ? የሰማው ቤት አለ ምናልባት እዚህ ሰፈር? እኔ እንጃ፣ እኔ አላቅም። ግን የሆነ ሳይህ የተጨነቀህ ትመስላለህ። ማለት እኔ ብቻዬን ነው የምኖረው። የተወሰነ ጊዜ ዕቃህን ብታስቀምጥና ከኔ ጋር መሆን ትችላለህ እኮ። ይሻላል። ቢያንስ ከኝ ሴትዮ ጭቅጭቅ ትድናለህ አይመስልህ? እሺ ደስ ይለኛል። አመሰግናለሁ። ምንም ችግር የለም። እስቲ ከቀድሞ አሁን ይሻላል፣ ግን ይህ መደረጉ የግድ ነው። አያስፈልግም። እኔ ሌላ የምታምበት ሌላ ቁስል አለ። ግን እኮ ኢንፌክሽን ሊፈጥር ይችላል። ግን ብሎ ነገር የለም። አንዴ ዳግ ልትወጣ ነው እና ልመለስ ነው? ኧረ ደስ ብሎኝ ነው። በይ አባዬ እንዴት ነህ? መንገዱ ትንሽ ያደክማል እንጂ ጥሩ ነበር። እንዴት ናችሁ እናንተ? ብቻችሁን ሆናችሁ አይደለም? ኧረ ደህና ነን አባ። እንዴት ናችሁ? ሰላም ነው? በረታችሁ? አዎ ደህና ነን። አንተ እንዴት ነህ? ደህና ነኝ። እንዴት ናችሁ አሁን? ደህና ነን እግዚአብሔር ይመስገን። አይ ጥሩ ነው። ቤቲ ቤቲ ምን ሆነሻል? እኔ እንጃ፣ ገብቼ ልረፍ አባባ። ሂጂ ተኝ፣ በኋላ እንነጋገራለን እኔና አንቺ። ሂጂ ከቤናት ነው። ምንድን ነው ስሄድ አስጠንቅቄሽ አልነበረም እንዴ? ብቻዋን አትታያት ብዬሽ አልነበረ እንዴ? አዎ ግን አባ። ግን አትበይኝ። ሴት መሆኑ አልረሳሽው እንዴ? አባዬ አሁን እኮ ትልቅ ልጅ ሆናለች። እሷን መቆጣጠር አልችልም። በይ እስኪ እሱን ታዩና ሲሄድ ስመጣ የምነግርህ ነገር አለ ብለሽ ነበር አይደለ እንዴ? እስኪ ንገሪ፣ ምንድን ነው የምነግረኝ የኔ ልጅ? አባዬ ለእኔ ይሆናል ያልኩትን መርጫለሁ። ጥሩ ነው። ይሄ አይደል እንደሚፈለገው? ደግሞ እሱም ሊታወቅ በጣም ቸኩሏል። የእውነት ኧረ እውነት እንዴ? ፎቶን ይዘሽዋል? እስኪ ያሳየኛ ነው። አዎ አባ። ይኸው አባ፣ ማቲያስ ይባላል። ቆንጆ ነው አይደለም? አይ ጥሩ ነው፣ ፎቶ ላይ ጥሩ ነው። እንግዲህ አንድ ቀን እንደምንም ራስ ሰርተሽ ትጋብዡና በዚሁም ታስተዋውቂናለሽ። እሺ አባ። በጣም ማለት ነው፣ ቆንጆ ልጅ ነው እባክሽ። ሳይ እንዴት ነው እንጂ ለለ ወይ እሺ፣ ራት አባትሽ እኔን ራት ሊጋብዙኝ? አዎ ደግሞ በጣም ወደዋል። ለማየት የጓጓ ይመስላል። ስመጣ ግን ምን ሊጠይቁኝ ይችላሉ? እሱን ስትመጣ የምናየው ይሆናል። እሺ እሺ፣ እኔ ፍቅር በቃ እሺ፣ ቻው ቻው፣ ደውላለሁ። ስማ፣ የፍቅረኛ የአባት ቤታቸው ራት ጋበዙኝ እኮ። ሁኔታ እኮ የሆነ ትልቅ አዋርድ ላይ ልትሸለም እንጂ የሆነ እራት ተጋብዛ አትመስልም። እሷ ማለት እኮ ለእኔ ከምንም በላይ ነች። አይታት ብታያት እኮ መልኳ፣ ውበቷ፣ ጸባዩ፣ ሁሉ ነገሯ እኮ የሚበላ ነው። በልበል፣ የመጀመሪያ ዓመት ግምገማ ሊደረግልህ ስለሆነ ሻወር ውሰድ፣ ተዘጋጅ። እሺ እሺ። እሺ እንዴት ነህ? የሆነ ከላይ እስከታች ድረስ ሳይህ የሆነ የተለመለመ እንሰት ታውቃለህ? እንሰት አቋም ነው። አንተ ማን ነው እንሰት አቋም? ወሬኛ። እኔ ነኝ እንሰት አቋም? ማቲ፣ በእውነት ብቸኝነቴን አስረስተኛል። በመካከላችን አዲስ ነገር ካልተፈጠረ ቤት ባትፈልግና ባትወጣ ደስ ይለኛል።
አለ አይደል እዚህ ቤት ብቻዬን መኖር በጣም ነው ያስጠላኝ፣ ሰልችቶኛል። ሉሌ አንተ ሰው ነህ። ሰው ማለት ግን ምን ማለት ነው? ሰው ማለት በፈጣሪ አምሳል የተፈጠረ ለተፈጠረለትም ዓላማ መልካም ነገር የሚያደርግ ብቻ ነው። መልካም ነገሩንም አንድም ቀን የማይቆጥር ማለት ነው። ለማንኛውም ቶሎ እመለሳለሁ። ኮትህን መደረብህ እንዳትረሳ። እሺ፣ ራስህን ጠብቅ ደግሞ። ልጅ ማቴዎስ ተጫወት እስኪ። እሺ፣ አመሰግናለሁ ያሜን። እንደው ፎቶ ላይ ካየው በላይ ቆንጆና ጥሩ ቁመና ያለ ልጅ ነህ። አመሰግናለሁ። አዎ እንግዲህ አንዲት ሴት ከማግባቷ በፊት መሰረታዊ የሆነ የኑሮ ዋስትና ያስፈልጋታል። አዎ ልክ ብለዋል የአሜን አባት። እንደውም ትዝ ይለኛል የአሜን እናት ላገባ ስል እንዲሁ ራት ተጋብዤ እናትየው መኪና፣ ቤት፣ ቀሪ ገንዘብ እንዳለኝ ካረጋገጡ በኋላ አንድ ቀን መንገድ ሲሄዱ ልሸኛቸው ስል መኪና አለኝ ያልኳቸው ትዝ ብሏቸው ቮልስቫገኔን አይተው መኪና ያለኝ ያልከኝ እችን የእህል መጫኛ ቆርቆሮ የመሰለች መኪና ነው መኪና አለኝ ያልከው? በል አሁን ጥሩ መኪና ገዝተህ እንድታሳየኝ ብለው ሲሉኝ ምን ውስጥ እንዳለሁ ነው የተጠራጠርኩት። ስለዚህ እኔም የዋዛ አልነበርኩምና በወቅቱ አለ የሚባል ከዘመኑ ጋር የሚሄድ ቆንጆ መኪና ገዝቼ አስደመምኳቸው እልሃለሁ። የሚገርም ታሪክ ነው ያሉት። ታዲያ ሳስበው እውነትም እሳቸው ያሉኝ ነገር ትክክል ነበር። ምክንያቱም ልጅን ለማይረባ ሰው ለድሃ ድሮ እሷም ስትቸገር እያዩ መኖር ሁሌ መናደድ ነውና እሷንም ስትሰቃይ ማየቱ በጣም አስፈላጊ ስላልነበረ እንዴ ምን ነው አቀረቀራችሁ? ቤት እንኳን አይጠየቅም። መኪና የለህም እንዴ? የለውም እንዴ መኪና? ምን ነው አቀረቀራችሁ? አባዬ አንተ የምትለውን አይነት መኪና የለውም። ምናልባት ብዙ ተቀማጭ ገንዘብ ላይኖረው ይችላል። ግን ዘላለም ሀብት ቢሰበስብ ሊገዛው የማይችለው ለኔ ፍቅር አለው። በያት ቀባጥሪ። ፍቅር ገንዘብ ይሆናል? ፍቅር ቤት ይሆናል? ፍቅር መኪና ይሆናል? እራት ከመጋበዜ በፊት ድሃ ነው መናጢ ድሃ ነው ብለሽ አትነግሪኝም ነበር? ድሃ አይደለም፣ ወጣቶች እኮ ነን፣ መለወጥ እንችላለን። አባ እንዴ እሳት ካየው ምን ለየዋሉ? ያው አይደለ እንዴ አልሸሹም ዞር አሉ እኮ ነው እንዴ። አይ ድሃ እንዴት ነው የሚለወጠው? አሜንዬ በቃ አባትሽ ምንም ቢሉ እኔ ለአንቺ ያለኝን ፍቅር አይለወጥ። እወድሻለሁ። በቃ ልሂድ። አመሰግናለሁ። ገና እሱ ይቆየን እስኪ እዛው ሄዱ። አባዬ ምንድን ነው ያደረከው? ልትቆጪም ባልሆነ ብቻ አይደለም ግን ትክክል አልሰራ። ምንድን ነው ያደረከው? ምንድነው ስህተቴ? ከመቼ ጀምሮ ነው አንተ የገንዘብ ምርኮኛ ሆንከው? ንገረኝ እስኪ። እስከ ዛሬ ድረስ አታውቂኝም ማለት ነው? እንዲያም ሞላቅቄ እናትም አባትም ሆኜ አሳድጌ ለዚህ ለመናጢ ድሃ ምድር መስሎች ነበር ዝም ያልሽው? ይሄን ነበር ያሰብሽው? አባዬ ከራሱ በላይ ይወደኛል እኮ እንዴ። ሰውን ይወደኛል አይባልም፣ እወደዋለሁ ነው የሚባለው። አይ እኮ ግራ ነው የሚገባኝ። እንዴት ነው የሚያደርጋቸው ልጆቹ?
እንደዛ አመቱ ምርጥ ሙሽራ መስለህ ሄድከው ልጅ ምን ሆነ ነው የተዝረከረከው? ችግር አለ? የለም ግን ትክክል አይደለሁም። ትክክል ያልሆንክበትን ነገር ንገረኛ። የአሜን አባት መኪናም ሆነ ቤት ከሌለኝ አሜንን ላገባት እንደማልችል ነው ቁርጥ አድርገው ነው የነገሩኝ። አሜንስ ምን አለች? አሜንዬማ ያው እንደኔው ነው የምትለው። ቀላል ነው። አሜን ከተስማማች አባቷን ለማሳመን መድከም ነው። ከባድ ነው። እንዳይከብድማ መጀመሪያ አባትየው እኮ ተስማሚ መሆን ነበረባቸው። ግን ምን አይነት አባት ናቸው በዚህ ዘመን በገንዘብ የሚያምኑ አባት? እኔ የገረመኝ እሷን ደግሞ ወጣት ቢሆኑ ጥሩ ምን የመስሉ ሽብት ያሉ መላጣ ሰውዬ በጣም ነው የሚገርም። እንደምትለኝ ከሆነ እርግጠኛ ነኝ ጥሩ ነጋዴ ካገኙ ፍቅርን በገንዘብ መቀየራቸው የማይቀር ነው። ማለትማ አንተ ልታሳያት የማትችለውን ቤት፣ መኪና፣ ገንዘብ የሚያሳያቸው የሆነ ሰው ካገኙ ያለ ማንገራገር ይድሯታል። አሜን ያጥፍቻለሁ፣ መቀጣት ያስፈልገኝ። እኔ ቆንጆ ያውልሽ፣ አንዳንድ ጊዜ የሰው ልጅ ያጠፋል፣ ከጥፋቱም ይታረማል። ዋናው ነገር ምንድነው? ሲጸጸት ነው። እሺ እኔ ቆንጆ፣ ጸጸት የጥሩነት መጀመሪያ። እኔ ራሱ ይህን ቀን ስናፍቀው ነበር። እስኪ ከመጀመሪያው የተፈጠረውን አጫውቺ። አይዞሽ፣ አይሽ ፈጣሪ እንድንማርበት ሲፈልግ መልካም ሰዎችን በህይወታችን ያስገባል። እሺ እኔ ቆንጆ አይዞሽ፣ ተረጋጊ። ልጁን አግኝቼ ይቅርታ መጠየቅ እፈልጋለሁ። አትረጂኝም አሜን? እኔ ቆንጆ አንቺ ብቻ ከገባሽበት መንገድ ተመለሽ እንጂ ራሴ ወስጄ ነው ማስታረቅሽ። እሺ ፈልጋለሁ። እሺ እሺ ደህና ነሽ የኔ ውድ? ደህና ነኝ። ሰላም ገባ የኔ ፍቅር? አዎ ሰላም ገብቻለሁ፣ ግን በጣም ፈራሁ። ምን አስፈራ? አባትሽ የተናገሩኝ ንግግር ውስጤ እየተመላለሰ እማጣሽ እየመሰለኝ። በእኔ በኩል ምንም አትጠራጠር። እንደውም ጠዋት ቤተክርስቲያን ስለምመጣ ከእህቴ ጋር መጥቼ ቤትን ማየት ፈልጋለሁ። እሺ የኔ ውድ። እሺ ደህና ደር። እሺ ምን ይሻላል? ምንድነው የተፈጠረው? ጠዋት ከእህቴ ጋር መጥቼ ቤትን አያለሁ አለች። እኔ ራሴ ምን ሆኜ ነው ይሻልኳት? በእናትህ እና ምን ችግር አለው? ጋብዛቸዋል። አንተ ጋር ለተወሰነ ቀን እንዳለው ታውቃለህ። በዛ ላይ በቤት ግብዣ። ኧረ እባክህ አታካብድ፣ ቀለል አድርገው። በቃ ባለው ነገር እንዴትም አድርገን እንሸኛቸዋለን። ጋብዛቸው በቃ። እሺ አመሰግናለሁ። እንዴ ምንድን ነው የምታካብደው? በቃ ፈታ በል። እሺ አንተ እንቅልፋም ባል ደህና አደርክ? ትንሽ ደክሞኝ ነበር ለዛ ነው። ችግር የለውም ወንድም በአንተ ስልክ አውርቶኛል። ደህና አደርክ? እንዴት ነሽ? ቤቲ ማለት እሷ ነች? አዎ እኔ ፍቅር ታውቅ፣ ማቴስ ይባላል። እሺ ማቲያስ ግብ። ሉሌ ና ተዋውቃቸው። ፍቅረኛዬ፣ የወደፊት ሚስቴ። አሚን እባላለሁ። ልዑል እባላለሁ። ስለተዋወቅኩ ደስ ብሎኛል። እኔም ደስ ብሎኛል። እሷ ደግሞ
እህቷ ነች። እንግባ እንግባ። ይቅርታ አታደርግልኝም? በባለፈው ነገር በጣም ነው የተጸጸትኩት። ይቅርታ አደርግልሻለሁ፣ ግን አስመሳይ ሰው አይመችኝም። አስመሳይ ነሽ እያልከኝ ነው? አላልኩም፣ ግን አንቺ ላይ ያየሁትን አይነት ጸባይ ያለበት ሰው አይደለም በቀናት ልዩነት በእድሜ ዘመኑም የሚለቀው አይደለም። ሲጀመር አንቺ ግን ያንን ሁሉ አድርገሽ በቤቴ መምጣትሽ ሳያንስ አጠገቤ ተቀምጠሽ ስታወሪ ትንሽ አታፍሪም? እርግጠኛ ነኝ ደግሞ እዛ ታክሲ ውስጥ ያ ሁሉ ነገር ሲፈጠር እንደዛ ስደበደብ የሰውየውን ዋሌት የሰረቅሽው አንቺ ነሽ። አሁን ነበሩ፣ ግን ይሁን ላይ ይፈጠራል ብዬ አልነበረም። ቤቴ መምጣትሽ ሳያንስ ፊቴ ትቆሚያለሽ ላልከኝ ነገር አንተንም ሆነ ማቴዎስ ነው አላቃችሁ። ለቤቱ ችግር የለውም፣ ብቻ አንተ ይቅርታ አድርግልኝ እንጂ። እሺ አርፈሽ ተቀመጭ። እኔ ሂጂ አልኩኝ። እሺ ይቅርታ አድርግልኝ አሉ። ከይቅርታ በላይ ምን ልበልክ? በምን አምንሻለሁ? እኔ እንጃ። እሺ ዲቢያው አብረን እንግባ ወይስ? የእውነት ሉሌ ዛሬ ትልቅ ሀሳብ ላይ ያቀለልከኝ። እኔም ራሴ እንዲሰብሰብ ብዬ ከተመገብኩኝ በጣም ብዙ ጊዜ ሆኖኝ ነበር። የእውነት በጣም ነው ደስ ያለኝ። ስማ ያንተና ግን የቤት ያጋጣሚው አይገርም? በጣም እንጂ። አንተ ታምናለህ? በእውነት መጀመሪያ ሳያት ማመን ነበር የከበደኝ። እውነት ትልቅ ሰው ነህ። አንተ ደግሞ ታካብዳለህ። እኔማ አላካበድኩም። በቃ አንተም ለእሷ ማች አድርጋል፣ እሷም ለአንተ ማች አድርጋለች። መገመት ትወዳለህ። በምን አወቅ? ኧረ ሾፍ ሾፍ እየተሰራረቃችሁ ስታዩ ሌቦች። አንተን ወይ ዝም ብሎ ማዳመጥ ነው እንጂ ማውራትን የምታቆም ልጅ አይደለም። ሲቀጥል ደግሞ እውነታው እኔ በዚህ ሰዓት ላይ ፍቅር የሚባል ጣጣ ውስጥ መግባት አልፈልግም። ኧረ ሉሌ አትሳሳት። ስማ በዚህ ሰዓት የሆነች የምታፈቅረ ሴት ካገኘ የሆነ ፍቅር ራሱ የሆነ ደስ የሚል ስሜት አለው። ትቀልዳለህ እንዴ? አንተ ከፍቅር ጋር ትተዋወቁ የለ እንዴ? የምር ግን አንተ እስከዛሬ ፍቅር ምናምን አላውቅም ልትለኝ ነው? ማለት በዚህ ሰዓት ላይ በአይን እያየህ ከዚች ጋር በሆን ይችን ባገኝ እያልኩ በአይን ከምመኘው ከአይን ፍቅር በዘለለ ይሄ እየተገናኙ እየተቀጣጠሩ እንትን ምናምን ያለው ፍቅር ኧረ በስመ አብ አላውቅም እስካሁን ድረስ። አላምንም። እኔ ልሙት
አንቺን የመሰለሽ ቆንጆ ከማየት በላይ ለአይንም ለስሜት እርካታ የሚሰጥ ምንም አይነት ነገር የለም። እሱ ለእንዳንተ አይነቱ ለስሜታቸው ለተገዙና ገንዘብን በሚያመልኩ አስክሬኖች እንጂ ውበትን ፈራሽ ገላም አፈር መሆኑን ለገባቸው ምንም ነው። ድንቅ ንግግር ነው። ግን ምን ያደርጋል ሴት ሆንሽ ለውበትና ለገንዘብ ተብትበካክ ፍጹም። እኔ የምለው ማን ነው ይላከ? ቆይ ምን ፈልገህ ነው? እኔ ዳግም ማንም የማይልከኝ ለብዙ ሰው ማንነት ያለኝ ሰው ነው። በምንም ቢሆን አታምጭ። ታዲያ የምትፈልገውን ሰው በዚህ ማንነት እንደማታገኝ መካሪ የለህም? ስማ፣ በምንም አይነት መንገድ ከዚህ በኋላ ልታናግረኝ እንዳትሞክርሽ። አሁንም መዋረድ ካላማረ ከዚህ ራቅ። ማን ነው የምንፈልገው ነው? የታውቀዋለሁ። በንግግሩ ወይም በፈለገው መልኩ የሚማርከኝ መስሎት ይሆናል። ይሄ ባለጌ። እኔ እባክሽ ንግባ። አንተ ግን በቃ አልጋ ላይ አልተኛ ማልክ ማለት ነው? አራዳ ያልተኛ ብዙ ፍራሽ ላይ ነው የምተኛው። ስማ፣ በአንተ ምክንያት ስራ መቅረቴን ታውቃለህ። ስለዚህ ነገ በጧት መሄድ አለብኝ። አሁን እንተኛለን። እኔማ እስቲ የሆነ ስራ ፈልግልኝ። የምር ግን እኔ የምሰራበት ቦታ ባገኝልህ ትገባለህ? በቃ የተሻለ እስኪገኝ ድረስ ምንም ቢሆን እሰራለሁ። አላቅም፣ ግን እኛ የምንሰራበት ቦታ ያለው ድራፍት ቀጂ ብቻ ነው የሚፈልጉት። እኔ እቀዳለሁ። ይሁና እንዴ። እኔ እኮ ፋዘር ጋር ሬስቶራንት ሰራተኞች በማይኖሩ ጊዜ እኔ ነኝ የምሸፍነው። አቦ በእናትህ በቃ ሉሌ፣ ይኸውልህ በቃ ብቻ አንዴ ያስገባኝ፣ ጨቅ አድርጌ ነው የምጋብዝ። እስኪ እንሞክራለን። ነገ እንሄዳለን። የምን ቴክስት ነው? ቴሌ ነው መሰለኝ። እንዳትዋሽ፣ እርግጠኛ ነኝ አንተ ነህ ስልኬን ለቤት ይሰጣል። እና ስትመዝነዋ ታዲያ የሆነ ሳይን ንቅንቅ አትልም። ስማ ደግሞ ደስ ብሎዋል። አያያዝከኝ ማለት ነው። ልዑል ከቅድም ጀምሮ እያየሁ ነበረ። ምንድነው? ስልክ እየጎረጎርክ ነው? ችግር አለን? አይ የለም፣ ይቅርታ አልደግሞ ከዚህ በኋላ። ለማንኛውም ውሃ ይዘህልኝ። ውሃ ስጠኝ። እያየኋቸው ነበር። ምንድነው? ችግር አለን? ችግር የለም። ውሃ ስጠኝ። ይህ ወረቀት ማለት ለኔ ምን ማለት እንደሆነ ታውቃለህ? አይ አላውቅም። አንጣው ስልክን። ይቅርታ፣ ስልክን ስጠኝ። ይቅርታ አልደግሞ ከዚህ በኋላ። ሶዬ ለምንድን ነው የምመታው? አንተ አይመለከተም። ገንዘቤን ከፍዬ መሰለኝ የማሰራው። አዎ ለካስ ልክ ነው። አንተ ስራን ስራ ባግባቡ ምንድን ነው ስራ እንዴ? አሰራ። አረ ልክ ነው እንጂ ስራውንማ መስራት አለበት። ግን ገንዘብ እንጂ አልፈጠሩትም እኮ። እናማ ቆይ ግን አንድ ስፑትድ ሁለት ላይ ከቦይካ ጋር ሪንግ ውስጥ የተገናኘው የከባድ ሚዛን ሻምፒዮናው አንተ ነህ አይደል? መሆን አለብህ እንዴ! አንተ በሄድክበት ሁሉ መደባደብ አይሰለችህም? እርግጠኛ ነኝ ደግሞ አሜንን ያገኘሃት የሆነ ቦታ ከሆነ ሰው አድነሃት መሆን አለበት። አቦ አንተ አትቀባጠር እባክህ።
እኔ በቃ ሰው ሲደርስብኝ ደስ አይለኝም። ደግሞ ካልደረሱብኝ አልደርስም። በዛ ላይ ማንም ሲበደል ማየት ደግሞ ደስ አይለኝም። ግን አንተ ከቤቲ ጋር ነበር የምታወራው። አንተ አሁንም አያይዘኸኝም ስታወራ አታፍርም? በስማም ሉሌ ገብቶልሻል። እኩል ሆነናል። በስማም ተያይዘናል። ስማ ግን አራበን ቀላል ርቦኛል። ቃል በገባህልኝ መሰረት የፈለግኩበት ቦታ ላይ የፈለግኩትን ነገር ነው እንድትጋብዘኝ የምፈልገው። አሁን እኮ ተባረናል እና እኔ ምን አገባኝ? ስራ ካስቀጠርከኝ እንጂ ካልተባረርን አላልከኝም። እሺ በቃ ችግር የለውም። እንሂድ። አሜን እባክሽ አንዴ ቆይ። አንተ ሰውዬ ለምን እንደምትከታተለኝ? ለምን እንደማትተወኝ? የኔ ፍቅር ባለፈው ላሳየውሽ ያልተገባ ባህሪ በጣም ይቅርታ። እሺ አድርጌልሃለሁ። አሁን ግን አባዬ የመጣ ስለሆነ ከዚህ ራቅ በእናትህ። እንግዲያውስ እመኝ፣ ወደድሽም ጠላሽም እንደ ማንኛውም ሴት እንደምጠቀምብሽ ወቂ። አንተ ልክስክስ ውሻ እንዲህማ አታናግረኝም። እሺ አሜን። ምንድነው? ማን ነው እሱ? አሜን። አባዬ ቤት ድረስ እየመጣ እያስቸገረኝ ነው። አላውቀውም። እውነት ነው እንዴ ጎረምሳው? የአሜን አባት ስለምወዳትና ፍቅሬን ተቀበይኝ ባልኩኝ ለእኔ ይሄን የሚገባኝ እንደሱ ነው እንዴ? አሜን። አባዬ የትም አላውቀውም። እጂ በቃ አንቺ ጎረምሳው ማን ልበለው ስምህን? ዳግማዊት ባረክ እባላለሁ። የናዝሬት ላውንጅ ባለቤት ነኝ። ይኸው እሷን ጥበቃ መኪናዬን አቁሜ ለስንት ሰዓታት ብጠብቃት ይኸው ለጥፊም በቃው። የት ነው የተዋወቃችሁት? እንትን ቤተ ክርስቲያን። እሷ ለመሳለም ስትሄድ እኔም እግረ መንገዴን ለመሳለም ስትሄድ። አይ እኔ ልጅ ለእንደዚህ አይነት ነገርም ግትር ነች። ደግሞም በጨዋ አስተዳደግ ስላደገች በዚህ አይነት ነገር ላይ ብዙ ታስቸግራለች። ለማንኛውም ግን ስልክህን ስጠኝና እኔ እናንተ ሌላ ጊዜ እናወራለን። ችግር የለውም። አይዞህ አንተን የመሰለ ልጅ ደግሞ አስማማቸዋለሁ። አይዟችሁ። እሺ አሜን አባት። በሉ በቃ ልሸኙታ ይገቡና ይሁን ግዴሎት ምግቡ እርግጠኛ ነኝ ቤቲ ናት አይደል? አዎ። ይቅርታ ልዑሌ፣ ስራ ላይ ነበርክ መሰለኝ ከረበሽኩህ። ይቅርታ። ደውልና ስራ ላይ ነበርኩ በላት ይባላል እንዴ? አረ በመጥምቁ አትፍዘዝ በእናትህ። አቡ ምን አይነት ልጅ ነው? እሺ እደውልላታለሁ። ሄሎ ሰላም ነው ልዑል? ሄሎ ቤቲ፣ ሰላም ነው? አለው ሰላም ነኝ። እንዴት ነህ? ደህና። ይቅርታ ቀን ስራ ላይ ስለነበርኩ መልሼ አልደወልኩልሽም። ኦኬ ችግር የለውም አትጨናነቅ፣ ገምቼ ነበረ። እና ደህና ነሽ? ደህና ነኝ። የት ሆነህ ነው? ቤት ነኝ፣ በረንዳ ላይ። በረንዳ ላይ? አይ ጥሩ ነው። ለማንኛውም ትንሽ ስለደበረኝ ባገኝክ። መች አሁን? አይ ካልተመቸ ይቀራል። እሺ በቃ ስትወጪ ደውይልኛ። እሺ እደውልልሃለሁ። እሺ። ምን አለች? ከተመቸህ እንገናኝ። አሁን አገኛታ ሹሌ። በቃ ፎንቃ ጨመደዳት። የት ይደርሳል የተባለው ልጅ እዚሁ ቤት ውስጥ ቀረ። ስማ ደግሞ ፍዘዝና እናደኛለች። በምንድን ነው የምፈዘው? በምንድን ነው የማናድድህ? በቃ ከእሷ ጋር ስትሆን መሆን ያለብህን ሆና እንዴ ቤት መሰለ
sorry for the things I said. I never meant to break you the way you broke. In the distance over bridges I hear you calling out through the smoke, and I hold my breath while you choke. I watched the cars crash in slow motion, didn't look away. Should have seen what was coming, you stopped running, but all I know is the chase. I never learned how to stay. The truth is I'm no good for you. You probably know it by now, but in case you don't, or you maybe forgot, give me one more chance and I'll let you down. And I hope that you find somebody to love. It's what you deserve. Someone to adore you more than you know, and you know I'm not her. All I can promise is the one. ይሄ ሁሉ ልታጠብ? አይ ላየው። ስማ ሁለታችንም ስራ ፈቶነናል። ስለዚህ የቆሸሹ ልብሶቻችንን እናጥባለን ማለት ነው። ና እስኪመጡ እንጠብ። ድርቅ ስትል መጡ። ይኸውልህ ከአዲስ አበባ ዩኒቨርሲቲ በልብስ አጠባ እንደዚሁም ደግሞ ከሰመራ ዩኒቨርሲቲ በልብስ ማስጣት የመጀመሪያ ዲግሪያቸውን የያዙ ክብርት አሜን እስክንድርና እንደዚሁም ቤተልሔም እስክንድር መጥተዋል፣ በማዕከላችን ተገኝተዋል። በመጀመሪያ እድሉን ለክብርት እመቤት አሜን እስክንድር እሰጣለሁ። የኔ እመቤት በዚህ ላይ ምን ይላሉ? በዚህ ዘመን የሴቶች እኩልነት በተረጋገጠበት በዚህ ጄኔሬሽን እንዳንተ አይነት ወጣት ማግኘት በጣም የሚያሳፍር ነገር ነው። የእውነት ልብስ ማጠብ በጾታ ተከፋፍሎ አያውቅም። አታምጣው ስለዋ መጥቶ ቆለለው አለች ኢትዮጵያ። ድሮም ጠላት ከሩቅ አይመጣም። ጭራሽ ባልነቱም ተዘነጋ። የኔ እመቤት እባክህ ሰላም በላይ ነው። በጣም ናፍቀኸኛል። ነስ The truth is I'm no good for you, and you should know it by now. In case you don't, or you maybe forgot, give me one more chance, and I'll let you down. ሄሎ አባይ፣ ቤተ ክርስቲያን ዛሬ ንግሳለን። ቤት ተቀምጬ እየጠበቅኳቸው አይደል እንዴ? እየደረስን ነው አባ። መጣን፣ በቃ መጣን። ምንድን ነው? ምን ችግር አለ? ኧረ ሁሉም ሰላም ነው። እሺ በቃ ሌላ ጊዜ እንገናኛለን።
ቤት ትንሽ እንሂድ፣ አባዬ እየጠበቀን ነው። ባይሆን በኋላ እናገኛቸዋለን። ትንሽ እስካሁን ድረስ የት ቆይታችሁ ነው? አባዬ ቤተ ክርስቲያንና ሌላ የት እንሄዳለን? ዋሽተሽኛል። ያ ሞኙ አፍቃሪሽ እዚህ ድረስ መጥቶ እዚህም ማቶሽ ቤተ ክርስቲያን ሄዶ ፈልጓቶሽ እዚህ መጥቶ ነበር። እንደው ካንቺም አልፎችንም ልጅ አባለክሻት ማለት ነው? ሌላ የዋሸሽ ነገር አለ ማለት ነው? አባዬ ሌላ ምን ልዋሽ እችላለሁ? አውቃለሁ። ቤተ ክርስቲያን እያልሽ እዚያ መናጢ ድሃ ልጅ ጋር ነው አይደል የምትመላለሽው? አረ በይ ወሬ አልፈልግም። ደውም ሁለተኛ ካሁን በኋላ የሱን ስም መጥራት አልፈልግም። አባዬ ወደዋለሁ እኮ። ሁለተኛ የሱን ስም እንድትጠሪብኝ አልፈልግም። እንደውም ያዳግም ተብየውን እሱ በሚፈልገው መልኩ እንድትሄጂ እፈልጋለሁ። በፍጹም እሱ ማድረግ አልችልም አባ። እንግዲያውስ ወየኔ ወይ ያንቺ ቃል የማን ነው የሚከበር እናያለን። ባይሆን ተነሽ ወደ ውስጥ ግቢ። ዳጊ ማለት ምን ታስባለህ ስለ ሰውዬው? ሼባው ወደምፈልገው መስመር እየገባ ነው። ካንተ ባላቅም ማለቴ ለሷ እያሳየ ያለው ስሜት ግን ደስ አይልም። እንዴ እና እኔ ምን ላድርግ? ይኸውልህ ካንተ ባላቅም ማለት ነው ማለት ቅረባት፣ ስለ በቃ ደስ የሚል ስሜት ስጣት ማለት ወደሱ መቅረቢያ መንገድ ናት እንጂ ልንበቀላት አይገባም ባይ ነኝ። እንዴ አንተ ልታዝነላት ባልሆነ ረሳው እንዴ ሰው ፊት እንደዛ አድርጎ እንዳዋረደኝ? እሱም የኔን እድል ሳይቀምስ እንቅልፍ አይወስደኝም። የእሱ ደስታ እሱ አይደለች፣ የኔ ታርጌት ግን እሱ አይደለችም፣ እሱ ነው። እና እሷን የፈለኩትን አድርጌ የኔን አንገት እንዳስደፋ የእሱን አንገት አስደፋዋለሁ። አሁን የበለጠ እንድበሳጫት አድርግ። እኔ ግን እያስጨነቀኝ ያለው ነገር የኔ ከሥራ መባረር ሳይሆን የማቲያስ አንድ ቀን እንኳን ሳይውል ከሥራ መባረሩ ነው። አንተም እንደሚያስጨንቅክ እኔም ብዙ ነገር ያስጨንቀኛል። አንቺን ምን ያስጨንቅሻል? ከስንት ዓመት በኋላ ተመልሼ ወደ ጎዳና ህይወት ልወጣ ነው። የጎዳና ተዳዳሪ ነበርሽ እንዴ? አዎ። አሁን ላይ ግን የአሜን አባት የሚያደርስብኝ ጫና ተመልሼ ወደ ጎዳና ህይወት ሳልገባ አልቀርም። ከአሜን ጋር ምን ሰሞን ልክ አይደለም። አይዞሽ፣ አሁን ባለው ዳጀ ብዙ ነሽ። ራስሽን ብቸኛ አድርገሽ አትጣሊ። የሚሻለው ለአሜን የተሻለ መፍትሄ መፈለጉ ይመስለኛል። በጣም ከባድ ነው። አባትየው ሀብታም ወንድ እንድታገባ በግሉ እያስጨረሰላት ነው። እንዴ አሜን ይህን ነገር ታውቃለች? አዎ ታውቃለች፣ ግን አልተስማማች። ቆይ እሷን ሊያገባ የመጣው ልጅ ማን ነው ታውቂያለሽ? አንዴ ሁለቴ ሲጨቀጭቃት አይቼዋለሁ። ስሙ ዳግም መሰለኝ። ዳግም ማለት እኮ የሰፈራችን ቀዳሚ ተፈሪ ሴጣን ሌባ ነው። ይኸውልሽ ይሄን ነገር ማቲያስ መስማት የለበትም። ካወቀ ደግሞ የማይሆን ነገር መፈጠሩ የማይቀር ነው። እባክሽ እንዳትነግሪ። ኧረ ችግር የለም አያውቅም።
ማቲ ገና ቅድም እያየሁህ ነበር። ምንድነው እሱ እንዲህ ጊዜ ሰጥተህ የምትጨነቅበት ጉዳይ? ምን እየሆነ እንዳለ ባላቅም አሜን የቀኑን ሙሉ ስልኳን ብደውል አታነሳ። የባሰ ማታ ማታ ስልኳም ተዘጋ። ያ ብቻ አባትየው የዛኔ የራት ግብዣው ላይ ንግግር ካደረጉ በኋላ ነገሮች ሁሉ ቀስ በቀስ እየተበላሹ። ይኸውልህ እኔ ያንተን ያህል አፍቅሬ ባላቅም ስለ ፍቅር ግን በተወሰነ መልኩ ይገባኛል ብዬ አስባለሁ። አንድን ነገር ደግሞ ጊዜ ሰጥተህ የምትጨነቅለት ከሆነ ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ አትጨናነቅ፣ ራስህን አረጋጋው። ባይሆን ነገ ሄደን ቤቷ ድረስ በፈጣጣው ሰላም መሆኗን እናረጋግጣለን። አሁን ግን በቃ እረፍ። አሚንዬ ምን ሆነሻል? ታተኩሻለሽ? አሞሻል እንዴ? አዎ ራሴን በጣም አሞኛል። ምን እንደማደርግ ራሱ ግራ ገብቶኛል። እውነት ሌላ ጊዜ ሲጨንቅሽና ሲከፋሽ እኮ ማቲ ጋር ነበር የምትደውይው። ዛሬስ? ቆይ ችግር አለ? የተፈጠረ ነገር አለ? አባዬ ለሌላ ሰው ሊድረኝ ወስኗል። ምን? ማርህን እዛው ፈልግሽ። ቆይ አንተ ማነህ? ማነው እሱ የጠራ? አባዬ ይህን ሰው ግን ታውቀዋለህ? ሊዘርፍ እንደሆነ የሚከታተልስ? ባለጌ! ሁሉንም ነገር ሰምቼዋለሁ። ካሁን በኋላ ከዚህ በፊት የነበረውን ነገር ታቆሙና አሁን እንደ አዲስ ትጀምራላችሁ። ነግሬሻለሁ። ቆይ እሺ፣ እኔ ከምንም በፊት እሷ ይቅርታ እንድታደርግልኝ ነው የምፈልገው። አታስብ ልጄ። አንተ የሚመችህን ቀን ብቻ ቁረጥና ንገረኝ። የሰርጉን ቀን ቆርጠ ከነገርከኝ ሌላው ነገር ችግር የለውም። አይዞ። የአሜን አባት ስለ እውነት በጣም ነው የማመሰግነው። ያውቁታል መቼም የኔን ሀብት በጣም ያውቁታል። እንኳን አሜንን ለብዙ ሰው የሚሆን ሀብት ነው ያለኝ። ጭራሽ እንዳያስብ። አታስብ። እኔ ልጄን አሜንን አውቃታለሁ፣ ደግሞም አሳምናታለሁ። አንተ ብቻ ተዘጋጅ፣ ሁሉም ነገር ይሆናል። እንዲህ ነው እንጂ ልጄን እንዲያሞላቆ የሚያኖርልኝ ነው እንጂ ነው የምፈልገው። አይዞ፣ ሁሉ ነገር ይስተካከላል። አንተ ብቻ ተዘጋጅ። አሜንዬ፣ ቆይሽ እኔ ማን አለኝ? አንድ ያለሽ ልጅ አንቺ ነሽ፣ የእናትሽ መተኪያ። ቆይ አንቺ ካላስደሰትሽኝ ማን ነው የሚያስደስተኝ? አባ ሊያስደስት የሚገባው የኔ ደስታ ነበር። አንተ ግን በተቃራኒው የኔ ሀዘን ነው ሊያስደስት የሚችለው። ቆይ እሺ የምወደው የማፈቅረው ሰው እያለ እንዴት ለማልወደው ሰው ራሴን አሳልፌ እሰጣለሁ? እንደሚሰማሽ አውቃለሁ። ነገር ግን እንዲያሳድጌ የእናትሽ ምትክ አድርጌ አሳድጌሽ ለዚህ ለመናጢ ድሃ እንዴት አድርጌ ነው የምድርሽ? ገብቶሻል? ሀብት ካለ ፍቅር እኮ በመላመድም ይመጣል። አባ ዝም ብለህ የፈለግከውን አድርግ። አይ
እንዴት ዝም ብዬ ፈለግኩትን አደርጋለሁ? እንዲከፋሽ አንቺ እንድትጎጂ ፈልጌ አይደለም። ነገር ግን ጥሩ ኑሮ እንድትኖሪ ደስተኛ ሆነሽ እንድትኖሪ ነው የምፈልገው። ስለዚህ ደግሞ ያንቺን ጉዳት ስለማልፈልገው ነው። ገባሽ አይደል? ለማንኛውም አስቢበት ልጄ፣ አስቢበት። እና በዚሁ ጨረሳችሁ? እና ምን ላድርግ? አባቴን ማስቀየም አልፈለኩም። ይኸውልሽ በህይወትሽ ላይ ከባድ ውሳኔ ነው የወሰንሽው። ቆይ ልታገቢው ያልሽው ወንድ ሊወድሽ ሊንከባከብሽ ይችላል? እስቲ አስቢበት። እናሽ ምን ላድርግ? ምን ማድረግ ነው ያለብኝ? ማት ይወድሻል፣ አንቺን በደስታ ሊያኖር ዝግጁ ነው። አባትሽ ሆነ በሆነ ሰበብ ይታረቅሻል። አሁን በቃ ውዴ፣ ነገ እመጣለሁ በይው፣ ደውይለት። አንቺ ባለጌ! አባዬ ምን እያደረክ ነው እንዴ? ልጄን ከኔ ሀሳብ አስወጥተሽ ልታስጠፊያን ነው? ቆይ አንቺ ዝም በይ። ጨርቄን ማቄን ሳት ከቤቴ ውጭልኝ፣ ውጭልኝ እኮ ነው የምልሽ። ጋሼ ተመልሽ ወደ ጎዳና? አያገባኝም። ጎዳናውማ ቤትሽ ነው። አህያን ወርቅ ላንጥፍልሽ ቢሏት ፋንድያዬን አለች አሉ። በይ ውጭልኝ እኮ ነው የምለው። በቃ ውጭልኝ ከቤቴ። አንቺ ደግሞ እንደ እናት እንደ አባት ሆኜ ካሳደግኩሽ የ6 ወር ፍቅረኛሽ ከበለጠብሽ ያው መንገዱ። ያለበለዚያ ግን ከዚች ቤት ንቅ ብለሽ እንድትወጪ አልፈልግም። ገብቶሻል አይደለም? ይሄ ተሻለ። ይሄ ነው ውጤቴ። ይሄ ነው ለእኔ የሚበጀኝ። እንደ እናት እንደ አባት ሆኜ ያሳድጌሽ ከቤት ልትወጪ ከቤት ልትጠፊ ይሄ ነው የሚገባኝ። ይሄ ነው እኮ። ምን አጠፋውብሽ? አስተዳደጌ ነው ችግር ነበረብኝ? ምን አረኩሽ ልጄ? እናትም አባትም ወጄ ምን ቀረብሽ? እስኪ ይሄ ከሆነማ እንደፈለገሽ፣ እኔ አንቺን አልጫንሽም፣ እንድትበሳጭም አልፈልግም። ግን ከተሻለሽ መንገዱ ያው ገባሽ? አሜን። ሄሎ ሉልዬ ድረስልኝ፣ በጣም ፈርቻለሁ። ቤቲ፣ ማቲያስ ነኝ። ማቲያ አሚን አባ ከቤት አስወጥቶኝ ነው። አሁን መንገድ ዳረኝ፣ እባክህን ቶሎ ድረስልኝ። የት ነሽ? መጣው። የቱ ጋር ነሽ? አሁን መንገድ ዳረኝ፣ እባክህን ቶሎ ድረስልኝ። እሺ፣ መጣው።
ቤተክርስቲያን አልመጣችም እንዴ? አልመጣችም። በቃ ሌላ ለማግባት ቤት ተስማምታ ቀረች። በተአምር እንደዛ ነው ብለህ እንዳታስብ። ደሞም አይደለም። እንዴት? በምን አወቅ? አንተ ራስህ እንዴት ነው የምታስበው? እንዴት ነው አሜን ካንተ ሌላ ለማግባት ተስማምታ ቤት የምትቀመጠው? እርግጠኛ ነኝ ማታ ስንነጋገር አባባ ሰምቶ ነበር። እንዳትወጣ ቀጥሏት ይሆናል። በመጀመሪያ ግን ሰላም መሆኗን ማረጋገጥ አለብን። እንዴት? አባቷ እኮ እኔን ሊያዩን ፈቃደኛ አይደለም። ሊያሳስበን የሚገባው እኮ የእሷ ደህንነት ነው። እሷ ሰላም ከሆነች ሌላ መፍትሄ እንፈልጋለና። ቆይ ግን ማን ነው እሷን ካላገባው ብሎ የመጣው? ማን ነው? ስሙስ ማን ነው? ከየት ነው የመጣው? ስሙ አላውቅም፣ ግን ከዚሁ አካባቢ ሳይሆን አይቀርም። ሉል መጣው። ልብስ ቀይሬ እንሄዳለን። አሜን አሜን ልጄ አሜን አሜን። ምንድነው የምትፈልጉት እናንተ? ከልጄ ራስ ላይ ለምንድነው የማትወዱ? ምንድነው የምትፈልጉት? አሜን ቤት ካለች ላያት ፈልጌ ነበር። ወሬ አልፈልግም። እንደውም ቤተ ክርስቲያን እያለች የምትመላለሰው እናንተ ጋር ነበር ማለት ነው። የውለት አቶ ያሜን አባት ልጁን ካላሜን እንዲኖር የሚፈርዱበት ከሆነ ገና ብዙ ጉድ ይፈጠራል። የምን ጉድ? የውሎት ከዚህ በፊት ልጅ ቆንጅዬ ልጅ ወዶ አባትየው ሊጠይቅ ሲሄድ አልገገሙበትም። ታዲያ ልጁ በንዴት አባቷንም እናቷንም እህቷንም ወንድሟንም አንድ ባንድ በቁንጨራ ብጥስ 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 አድርጎ ገላገላቸው። ሙት በላይ ሙት። ልጁ ቪኤት ጂፕ ግራውንድ ክላስተር የነበረው በገንዘብ ላይ የሚረማመድ ሀብታም ከሱ ሌላ የተባለለት ልጅ ነበር። ሀብታም ነዋ። ከዛማ የገደለው ሰውዬ በጣም ግዙፍ ከመሆኑ የተነሳ 3 ሰው እንደገደለ ነው የሚፈረድበት ተብሎ ፍርድ ቤቱ እድሜ ተፈረደበት ማለት ነው። ታዲያ ልጁ ሀብታም አይደል? ያለውን ቤት፣ መኪና፣ ገንዘብ ሰጥቶ በነፃ እና አሁን ነፃ ነው ማለት ነው። ልጁ አሁን ከሀብት፣ ከጸብ፣ ከድብድብ ከምንም አይነት ነገር ነፃ። በቃ ጨረስክ? አይ የሚፈቅዱልኝማ ከሆነ ትንሽ ባወራ ደስ ይለኛል። በቃ ይሄን ቀዳዳን ሂድና ለቀዳዳ ጓደኛ ንገረው። እንደውም ካሁን በኋላ በልጅቷ ጉዳይ ላይ ያለውን ነገር እንደውም ከናንተ ራስ አልወርድም። ቆይና እናማ አስቡበት ነው የምላችሁ። አሁንስ ደከመኝ። በዚህ መልኩ የምናገኛት አይመስለኝም። የሆነ አቅጣጫ ቀየረን፣ አንተም ወደዛ እኔም ወደዚህ ሄድን መፈለግ አለብን። እሺ በቃ ጥሩ ሐሳብ ነው። እንደዛ ይሻላል። በቃ እንደዋወል።
ልጅ ሉል ከየት ነው እባክህ? እኔ እንጃ። እኔም ራሱ ከየት እየመጣው እንደሆነ ሊገባኝ አልቻለም። ምንድነው ትላላጣለህ እንዴ? በስርዓት አታወራ? የጓደኛዬ ፍቅረኛ እኮ ጠፍታ እሷን ፍለጋ ነው አልኩት። አሁን ደግሞ ደክሞኝ ወደ ቤት እየገባሁኝ ነው። እንዴ ሉሌ፣ ይሄን ያህል ችግር ተፈጥሯል እንዴ? በቃ ካልሆነም ማግዝሽ ነገር አለ፣ እኔ ዝግጁ ነኝ። በጣም አመሰግናለሁ። ግን የት ብለን እንፈልጋታለን? አንድ ቦታ አልቀረኝም እኮ ፍለጋን የቆየሁት። ምንም እንዳታስቢ አንቺ። በቃ ጀሞችን በትኛቸው አብረን እንፈልጋቸዋለን። ኧረ በጣም አመሰግናለኝ በእውነት። በቃ ሉሌ ስለኝና አብረን ቆይ ማቲ፣ ምንድነው የተፈጠረ ችግር አለ? ማይታመን ነገር ነው። ምኑ ነው ማይታመነው? የተፈጠረውን ነገር አትነግረኝም? ልዑልን ከነዳግም ጋር ባይወስ። ዳግም ማነው እሱ? ዳግም ነው። እዚህ ሰፈር አንድ ራሱን ዳክተር የሚቆጥር የሆነ ሰዎች የሚፈሩት ተራ ሌባ አለ። እሱ እኮ አይደለም የሚገርመው። ደግሞ ልዑልን ከነዳግም ጋር ተቃቅፎ ሲሄድ አገኘት። ዳግም ከዚህ ቀደም ይህን ስም ሰምቻለሁ፣ ደግሞ እርግጠኛ ነኝ። ምን? የት? ማለቴ አሜን እንድታገባው ሲጨቀጭቃት ነበረ። የሆነ ግን አንተ እንዳሰብከው አይደለም። ያ ቅባት ቢጤ ሳይሆን አይቀርም። የሆነ ሞላ ያለ ጠይም እንደዛ ነገር። እና ለምን እስካሁን አልነገርሽኝ? እንዴ ቆይ ማቲ ተረጋጋ። ይሄ ነገር እንደተፈጠረ እኮ ለልዑል ስነግረው እንዳትነግሪው፣ ከነገርሽው ከባድ ጦርነት ይፈጠራል፣ አሜንም በዚህ መልኩ ሊያጣት ይችላል አለኝ። እና እኔ ምን ማድረግ እችላለሁ? እንዲህ ሆኜ እያያችሁ ዝም ትሉኛላችሁ? አንቺስ ብትሆኚ ቤቲ የሆነ ነገር አድርጊ እንጂ። ማቲ ተመልከት፣ እማላውቃቸው ልጆች ባልጠበቅኩበት ሁኔታ ደበደቡኝ እኮ። ተናገር፣ የት ነበርክ? ተናገር፣ የት ነበርክ? ማቲ አንተ እኔ ላይ እጅህን አነሳህ? አዎ፣ ገና ያለ የሄድክበትን ካልተናገርክ በግልጽ ሌላ ቦታ እንዳረሳለን። የት ነበርክ? አሜንም ፍለጋ ከተማ ስዞር ለእኔ ሌላ ምክንያት ደርድረህ፣ አንተ ግን የት እንደነበርክ አሁንም ማወቅ እፈልጋለሁ። ከነዳግም ጋራ ስለነበርኩኝ ነው ጠፊው? አዎ፣ ለነበረው አለመግባባትና ጸብ ይቅርታ ጠየቁኝ፣ ይቅር አልኳቸው። እንዴ ይሄ እኮ አንተ ሊያስደስትህ ነው እንጂ ሊያስከፋህ አይገባም ነበር። እየቀለድክ ነው? ይቅር አልኳቸው? እየቀለድኩ አይደለም እንዴ። በመካከላችን ለነበረው ቅራኔ ይቅርታ ጠየቅኩኝ፣ ይቅርታ አደረኩላቸው። ይሄ እኮ ሊያስደስትህ እንጂ ሊያስከፋህ አይገባም ነበር። ይኸውልህ በመካከላችሁ ያለውን ግንኙነት በግልጽ እስካውቅ ድረስ ደግሞ የምጠረጥረውን ነገር እስካውቅ ድረስ ያኔ እርግጠኛ ከሆንኩኝ እነሱን ገድዬ ስጨርስ
አንተንም እንደምገል እርግጠኛው። ምን? በደንብ ሰምተኛል። ሄሎ። እሺ ወጣት ማቲያስ። አቤት፣ ማን ልበል? እርግጠኛ ነኝ ስጦታዬን ትወደዋለህ። የምን ስጦታ? ለአንተ ባይገባም ካለኝ ብዙ ነገር ላደርግልህ የምችለውን ነገር በር ላይ አስቀምጬልሃለሁ። ፈታ በለበት። አልገባኝም። ሄሎ ሄሎ። ዶክተር አሁን እንዴት ነች? አሁን ደህና ናት። ለትንሽ ጊዜ እረፍት ያስፈልጋታል። ምን ያህል ጊዜ? እራሷን እስከምትነቃ ድረስ አታስብ። እሺ፣ አመሰግናለሁ። ሰው ለሰው ጥሩ ሲያስብ ምላሹ ይህ ከሆነ መልካምነት ጥቅሙ ምን ላይ ነው? አውቆ የተኛን ቢቀሰቅሱት አይነቃም እንደሚባለው አንድ ጊዜ የተዘጋን የፍቅር በር በምን መክፈት ይቻላል? አረ ከባድ ነው። አሁን እሺ ምንድን ነው የማደርገው? ይሄ የውሻ ልጅ ብቻ ሊያገኝ ገለዋል። ለማንኛውም መጣሁ።
ቤቲ ሰሞኑ ምንድን ነው የተፈጠረው? ምን ሆነሻል? እባክህ ገደል ግባ። ልዑል እኮ ነኝ። ያ ሁሉ ፍቅርሽ ወዴት ጠፋ? ገደል መግባት ትችላለህ። ከአንተ ጋር ያሳለፍኳቸውን የፍቅር ጊዜ እንድረግማቸው ነው ያረከኝ። ምን አጠፋው? ምን በደልኩኝ? ይሄ ሁሉ ለምን? ምን አጠፋው? ቆይ የምትሰራው ሁላ የማይታወቅብህ መሰለክ እንዴ? እኮ ምን በደልኩ? ምን አጠፋው? ግን በምን አይነት ቤተሰብ በቃሽ! በቃሽ ቤቲ፣ እኔን እንደፈለግሽ ተናገርሽኝ። ቤተሰቤን ግን በክፉ ስታነሺ መስማት አልፈልግም። ምክንያቱም እነሱ ወርቅ አድርገው ነው ያሳደጉኝ፣ ከወርቅም ወርቅ። አንቺ ግን ምን አይነት ደረቅ ሴት ነሽ? አንቺ ከምትይ ውጪ ምንም አይሰማም ማለት ነው? አምናለሁኝ አንቺን ባገኝ ምናልባት ደስተኛ ልሆን እችላለሁ። ባጣሽ ግን ምንም የሚጎልብኝ ነገር የለም። ምክንያቱም ብቸኝነት የቆየ ወዳጄ ነው። ተግባባን? አልተግባባንም። ማቲ ልዑልስ? ይሄ ባለጌ ከነኛ ባለጌዎች ጋር ተመሳጥሯን ህይወትሽን ያበላሸው። ለዚህም እንድትበቂ ያደረገሽ እሱ ነው። ለነገሩ እንዴት ተወዳጅተው እንደዚህ ሊያደርጉ እንደቻሉ ዛሬ ደርስበታል። ምን አልክ? ደግሞ እኮ ገና ይዤ ካሾት በኋላ እቺ ቤቲ ሆነች ያስጣለችው። ምንድን ነው ያደረገው ማቲ? ልዑል እዚህ ነገር ውስጥ ምንም የሚያውቀው ታሪክ የለም። ያዳግም የሚሉትና ጓደኞቹ ናቸው እኔ እንደዚህ ያደረጉኝ። ወንድምን ሂድና አገኘው። አሜንዬ እንዴ ምንም አትበለኝ። ከዚህ በላይ እንዳልታመምብህ ከፈለክ ልዑልን ፈጥነህ አገኘው። ሂድ። አንተ ግን ከወንድም ጋር ይሄን አላትተዋወቁም ማለት? አንተዋወቅም፣ አጭር ጊዜ ነው የምንተዋወቀው። አሁን ይልቅ እሱን ማስብበት ጊዜ አይደለም። አሜንዬ የገባበት ገብቼ ልዑልን ካላመጣሁት በሽታዋ እንደሚባባስባት ነግረኛለች። ልዑል ወንድምህ አይደለም እንዴ? አይደለም፣ አጭር ጊዜ ነው ትውውቃችን። በቃ ቤት አጥቼ ስንከራተት ነው ያስጠጋኝ። ቤት አስጠግቶ የሚኖር ሰው ነው እንዲያርገን የተጫወትንበት? አንቺ ያምሻል እንዴ? ከማንም ዱርዬ ጋር እኮ ተመሳጥሮ ነው ሚስቴን ጉድ ያረጋት። ገና ለገና በጥርጣሬ አሁን ስለሱ የምናስብበት አለ። አጨጭቅኛው የኔ ውድ አሁን የት መሄድ ብቻ እንደምትፈልጊ ንገሪ። ራሴን ማዳመጥ ስለምፈልግ ከቻልክ ቤተክርስቲያን ብትወስደኝ ደስ ይለኛል። እሺ
እንኳን ደህና መጣ ማቲያስ። እኔ ራሱ ስፈልግ ነበር። ምን አስቸኮለ? አንተ እንደ ሰው ተፈጥረ እንደ እንስሳ የምትኖር የውሻ ልጅ እስካሁን ሲተባበር የነበረው ሉል የት እንዳለ ንገረኝ። እኔ ማንም ሊረዳኝ ይችላል። ሉል በምን ሊረዳኝ ይችላል? እሺ ስልኩን ከየት አመጣው? ስልኩንማ አሜንን ላፈላልግ ካስመሸሁት በኋላ ትናንሽ ውሾችን ልኬ አስደብድቤ ተቀበሉት። ቆይ አንተ በተከበርኩበት ሰፈር ሰው በተሰበሰበ ታዋርደኛለህ? እንግዲያውስ የልዑልንም የአሜንንም ጉዳይ እበቀልሃለሁ። እኔ እንደዚህ አይነት ነገር አይመቸኝም። እዚህ አይደለም እዛ አደባባይ ነው የምፈልግ። የትም መሄድ አልፈልግም። እዚሁ ትጨርሰኛለህ። ወይ እጨርሳለሁ ወይም ትጨርሰኛለህ። ተንተባተባለህ እንዴ? ወይኔ ልጄ የእሷን ሐሳብና ፍላጎቷን መቀበል ሲገባኝ አልሰማልሽ ብያት ዓይኔንና ልቤን ያሳወረውን የሀብትና የብር ፍቅር ተከትዬ ልጄን አንድ ልጄን የባለቤቴን አንድ ማስታወሻ የዓይኔን ብሌን የሆነችውን ለአውሬና ለጨካኝ አረመኔዎች ራት አደረኳት። ብትሞትና ባጣት ምን ይውጠኝ ነበር? ምንስ እናገር ነበር? በማንስ ጥፋት ነው ብዬ እናገራለሁ? ገንዘብና ሀብት መውደዴ ለዘላለም ጸጸት ዳረገኝ። አምላኬ ሆይ ከዚህ ጉድ ስላዳንከኝ አመሰግንሃለሁ። ልጄንም ስላተረፍክልኝ አንተው ተባረክ። ከውርደት አዳንከኝ፣ ከውርደት አወጣኸኝ። አምላኬ አባት ሆይ እግዚአብሔር ሆይ ልቤንም ከዚህ ነገር መልሰው።